صح ይሄ ኒክራ ነው እስኪ እንዴ ያው እንግዲህ አንቺ ኪራ ይወደኛል የምትይው ይኸውና እዚህ ጋር ቆይ ይሄ አሁን ቪዲዮ ነው ሲፈልገኝ መጣ አለቀ ሲፈልገኝ ደግሞ ተቀበልኩት እንቢ ማለት ነበረብኝ ጭራሽ ይፈልገሽ እሱ ነው አዎ ሁለታችንም ተፈላለግን መጣ ነው አይደለም ቆይ እሱ ነው ደውሎ ፈልጎሽ እንደዚህ ጥሩ ጊዜ ያሳልፋችሁ አዎ አይንህን በጨዋት ይሄ ማን ነው ይሄ እኔ ነኝ ይሄ ማን ነው ይሄ ማን ነው እስቲ ልታስረዳኝ ትችላለህ ይሄ ማን ነው ይሄ እግሬ ነበር ስጠብቅ ነበር እኔ አንተንና ልጄን ነው የምፈልገው በቃ አለቀ እንደ ዛሬ ልቤ ተሰብሯ እኔም ልጄም ጀመር ያረጋው ነገር ያወቅ ሰላም ውድ ቤተሰቦቻችን እንዴት ናችሁ ያው እኔ ደህና ነኝ አልሐምዱሊላህ ያው ብዙ ባለፈው የተፈጠረው ቪዲዮ አይታችኋል ደህና ሰርፕራይዝ እያደረኩት ሁሌ እኔ እሷ ትከታተለኛለች ይሁን ምን እኔ አላውቅም ሁሌ በሄድኩበት ስራ አለች በቃ ከሱ ጋር በተገናኘው እንትን ባልኩ ቁጥር አለች ነው እኔ ለምን እንደሆነ እነሱ ሰፈር እንትን ቪዲዮ ስለምሰራ ይሁን ምን ይሁን አላውቅም በቃ ለምን አለች በቃ ቆሜ እንትን ባልኩ ቁጥር አለች ሁሌና ደስተኛ ሆንኩኝ ስል ደግሞ ትመጣና ህይወታችንን ትበጠብጠዋለች ባለፈው ደግሞ ጭራሽ ብላ ልጄ ስትል የነበረ ሴትዮ አሁን ደግሞ ባሌንም ተይልኝ ፍቅሬን ተይልኝ ማለት ጀምራለች መጀመሪያ እኔ አሁን ሁሉ ነገር የተገለጸልኝ መጀመሪያ አላማዋ እኔን ለስለስ ባለ መልኩ መታ ልጇን እንትን ማለት ከዛ በኋላ እያለች አላማዋን ለማሳካት ነበር እኔ አሁን ሁሉም ነገር የገባኝ ሴራዋም ሁሉም ነገሯ አሁን ላይ ነው የገባኝ ነው ደግሞ ዛሬ ባለፈው ያልኩሽን ነገር አላመንሽኝም ከኪራ ጋር ሰላም ነበርን ያልኩሽ ነገር ውሸት ይመስሎሻል ምናምን ነገር ከፈለሽ ማስረጃ አለኝ እና እሱ ማየት ከፈለግሽ እንገናኝ አለችኝ እኔ ያው ውስጤ ባያምነውም ግን ምን ማስረጃ ስላለችኝ ብቻ እንግዲህ ዛሬ ላገኛት ወሰንኩኝ ማለት ነው ምን ሊሆን እንደሚችል አላውቅም ብቻ እኔ ሰላም ያርግልኝ እኔ በጣም በጥብጣኛለች እንደዛ ካለችኝ በኋላ ምን ልታሳየኝ እንደሆነ በጣም ግራ ገብቶኛል ታምኚኛለሽ በእኔ ሆንብሽ ምላን ያለችኝ ማለት ነው በቃ ቪዲዮ ይሁን ምን ይሁን እኔ አላውቅም ብቻ ስታይ ስልኬ ላይ ያለ መረጃ አለ ስታይ ታምኛለሽ ያኔ ሰላም እንደነበረ ምን ያክል ደስተኛ እንደነበርን አንቺ ስትሄጂ ሁሉም ነገር እጄ ላይ ማስረጃ ስላለ አሳይሻለሁ ብላኝ ዛሬ ጠርታኛለች እንግዲህ ይሄን ነገር ደግሞ ግዴታ ማየት ፈለኩኝ ማለት ለኪራም ደወልኩለት ሙሉ ለሙሉ አልነገርኩትም ከእውነታው እንዳይሸሽብኝ ማለት ነውና ትንሽ ቆይተና ብየዋለሁ እሱንም ማለት ነውና ውሸት በሆነ እያለ ነው ውስጤ በቃ ምን ግራ ገብቶኛል በቃ ጭንቅ ብሎኛል በጣም ጨንቆኛል አይምሮ ላይ የሆነ መጥፎ ነገር በጣም እየመጣብኝ ነው ምን ልታሳየኝ ሆነ የሚል ፍርሃት በጣም ውስጤ እያደረ ነው ኪራስ ለምን የሚለውን ደግሞ በአንድ በኩል እሷ እውነቷ ሊሆን ይችላል ይላል አእምሮዬ በአንድ በኩል ደግሞ አይ እሷን አትመኛት እስከዛሬም ስትዋሽ ነበር ስታታልሽ ነበር የሚል አእምሮዬ ውስጥ ይመጣልና ያው እንግዲህ አይቺ መቼስ አይን ያየውን ነው የሚያምነው አይደለ ማየት አለብኝ ብዬ ስላሰብኩኝ ነው እሷን ላገኛት ያሰብኩት ማለት ነው መቼስ የተቀራበረ ነገር አይሆንም ያስታውቃል እኔ አላቅም ብቻ ምን ልታሳይ እንደምትችል በጣም በቃ ግራ ገብቶኛል በጣም ፈርቻለሁ ውስጤ እስካሁን ድረስ እየተንቀጠቀጠ ነው በቃ ከቅድም ከነገረችን ጀምሮ ላግኝሽ አስቸኳይ ካለችን ጀምሮ ምንም ውስጤ ጥሩ ነገር ወደ ውስጤ ምንም እየመጣ አይደለም ምን ልትለኝ ትችላለች የሚለው ግራ እየገባኝ ነው
ኪራስ ለምን እንደዚህ ያደርጋል የሚለው ደግሞ በጣም በቃ አይምሮስ በጣም እየተመላለሰ ነው። እሱም የዋሸኝ መሰለኝ። እኔ ብቻ አላቅም ለምን ይሄ ሁላ ነገር እየተፈጠረብኝ እንዳለ አላቅም። ደህና ደስተኛ ሆኜ በቃ እዛም ተረጋግቼ ሌላ ሀገርም ሄጄ ተረጋግቼ እዚህም ስመጣ ይሄው እሱን ደስተኛ ለማድረግ ነው እየጣርኩ የነበረው እና ለምን ሁኔታዎች እንደዚህ እየተገለባበጡ እንደሆነ አላቅም። እቺ ሴትዮ እኔ ከዚህ ካልጠፋችልኝ ምንም ሰላሜን ላገኝ አልቻልኩም። በቃ እኔ አላቅም። እኔ አሁን ልጄን ቀማችኝ ብዬ ስል ደግሞ አሁን ባሌን ደግሞ ልትቀማኝ መጣች ማለት ነው። ኧረ ብቻ ስብቼ እኔ በጣም ጭንቅ ብሎኛል። ምን እንደምትለኝም አላቅም። እንግዲህ ሰማታለሁ። ምን ልታሳይ እንደምችልም አላቅም። ኪራም ከዛ በኋላ ይመጣል። እኔ አላቅም። ብቻ ውሸቷን በሆነና በእኔና ኪራ መሀል ምንም እንደማይፈጠር ተስፋ አደርጋለሁ። እንግዲህ ትምጣና ምን እንደምትለኝ ደግሞ እንሰማለን። ከሩቁ አይቻታለሁ እና ሳሪ መሰለች መታለች። በጣም ውስጤ እያፈራ ነው፣ እየተንቀጠቀጠ ነው። ራሱ በጣም ሼክ እያደረገ ነው። እኔ አላቅም። አላህ እንግዲህ ጥሩ ነገር ይሁን። በቃ የእሷ ሴራዋ ብቻ ይሁንልኝ። እኔ በመሀላችን በእኔና ኪራ መሀል ምንም እንዲፈጠር አልፈለኩም። ብቻ አሁን ምንም ነገር አልፈልግም። እስካሁን አስጨንቀሽኛል፣ ደውለሽም አሁን መጨቃጨቅ ምንም ማለት አልፈልግም። ያልሽኝን ነገር ብቻ እኔ አእምሮዬ ምንም ነገር እየሰራ ስላልሆነ ያልሽኝን ነገር ብቻ እንድታሳይ ነው ፈልገው። አላመንሽኝም እኮ ስላላመንሽኝ ነው መጥቼ ላሳይሽ መጣሁት። አንቺ አስጀምር አንቺን እኮ ማመን ቆየው ከተውኩኝ። እኔ እኮ አመኘሽ እኮ ነው ይሄ ሁላ ነገር የመጣብኝ እኮ በእኔ ምክንያት ነው እኮ። አመንሽም አላመንሽም አሁን ማሳይሽን ነገር ታያለሽ። በቃ እንድታምኒ ስለምፈልግ ነው ላሳይሽ የመጣሁት እኮ። ባለፈው የነገርኩሽን ነገር አላመንሽም። ስለዚህ ማየት የምትፈልጊውን ነገር ላሳይሽ መጣሁ። ቆይ እሺ አይደለም ኖ ምትይው ነገር አልገባኝም። ኪራ ቆይ እኔ በሄድኩት በሰዓት ምን ተፈጠረ? ምን አዲስ ነገር ተፈጠረ? ተገናኝተን ነበር ነው። ለምን በቃ እንዴት ፈቀደልሽ? እንዴት እሱ እሺ ልሽ ቻለ? ምክንያቱም እንደማይወድሽ እንደማይፈልግሽ ነው አማቀው። እኔ ምንም ነው ለኔ ደግሞ ይወደኛል። እኔ ይወደኛል አትበይኝ እባክሽ። እኔ ቃል አደጋግምብኝ። እኔ ነው የሚወደው እንዴ? በቃ ኪራ እኮ ከኔ ውጭ እኮ ምንም ነገር ማሰብ እንደማይችል ነው ማቀው። ጭራሽ ወደ አንቺ ሊሄድ ነው። ለኔ እኮ አይደለም ላንቺ ነው እሱ። እኔ ኪራ ወይ አደንዝዘሽ ካልሆነ በስተቀር ይሄን ነገር እንደማያደርግ ምን አደነዝዘዋለሁ? እሺ አንጨቃጨቅ አታይ ቲም ነጨቃጨቅ ይሄ እኔ ኪራ ነው። እስኪ እንዴ እንግዲህ አንቺ ኪራ ይወደኛል የምትይው ይኸውና እዚህ ጋር ቆይ ይሄ አሁን ቪዲዮ ነው። ይኸው በደንብ ልብሱም እንዴ ኪራ በደንብ ይኸው ምን ያረጋል? ከሷ ጋር አላምናልሽኝ። በቃ አላምንስትኝ ላሳይሽ መጣሁ። እኔ ማመን አልችልም። ይሄን አመንሽም አላመንሽም ይኸው በቃ አልኩሽ እኮ ታምኛለሽ። ማመንሽ ግድ ቆይ እስኪ እንዴ ጉዴ ፈላ። ምን እየሰራ ነው ከአንቺ ጋር? ምን አድርገሽበት ነው? ፍቅራችንን እያደሰ ኪራ እንዴ አንቺ በሄድሽበት ሰዓት ፍቅራችንን እያደስን ነው። እኔ ይሄን ማመን አልችልም። ለምን እኔ ይሄን ላምንሽ አልችልም። እኔ እና እሱ አብረን ሆነን ማየት አለብሽ እንዴ? እንኪ ያዥልኝ። ምንም ማድረግ አይቻልም። እንግዲህ አላምንም ብለሻል። አላምነ ስትይ ቪዲዮን አምጥቼ አሳየሁሽ። እኔ እርግጠኛ ነሽ ኪራ ነው? የኔ ኪራ ነው? አዎ እያየሽው ለምንድን ነው እሺ እንዴት ለምን እንዴት አታምኒም? ቆይ አንቺ እንዴ ግዴታ ላንቺ ማየት አለብሽ እንዴ? ቆይ ምን አድርገሽ ነው? ለምንድን ነው የመጣው? ንገሪ። ምን ብለሽ ነው? ምን ብለሽ ነው? አደንዝዘሻል? አላደረኩትም። ፍቅሩ አገረሸበት። እኔ ማገረሽ። ቆይ እሺ ስጠይቀው እኮ አይደለም ብሎኛል። ባለፈው እኮ አይደለም አልተገናኘንም ብሎኛል። በቃ ሊዋሽሽ ፈለገ ባሸሽ። ለኔ ደግሞ እኔ ጋር ደግሞ መጥቶ በቃ ሁሉንም ነገር አወራን። ደስ የሚል ጊዜ ያሳለፈን። ብቻ ደስ ይል ነበር። ኪራኒ ላይ እንዴ እኔ ምንም ላምን አልቻልኩም። ቆይ አንቺ ሴትዮ ለምንድን ነው እሺ ከህይወቴ ማጥቶጪልኝ? አንቺ ለምን እንደገሽ? በእናትሽ እኔ ልጄና ባሌን ነው የምፈልገው። መጥቼ ወሰድኩብሽ። አለቀ።
ወይ በቃ ይሄ ነበረ ደስተኛ ስንሆን መተሽ ህይወቴ መበጥበጥ ይሄ ነበር አላማሽ? ይሄ ነበር አላማሽ? ተሳካልሽ? አዎ ተሳካልኝ። እኔ አሁንም ቢሆን አላምንሽም። እኔ ኪራ መጥቶ እንዲህ ብሎ እስካላስረዳኝ ድረስ ገረሽ ምንድነው አሳየውሽ እኮ ለምን? እሺ ለምን? እኔ ከኪራ አፍ ይሄን ነገር መስማት ፈልጋለሁ። ከኪራ ችግር የለውም። ከኪራ አፍ ይሄን ነገር መስማት ፈልጋለሁ። ይምጣና ይሄ እውነት ላንቺ መዋሸቱ አይቀርም። ለምን ማሸኝ? ይሄው እኮ ማስረጃ እኮ ነው። ማስረጃ እኮ አለ። አሳየውሽ እኮ ለምን አታምኒም? ቆይ አንቺ እሱ መጥቶ ግዴታ ማለት አለበት እንዴ? ኧረ ጉዴ ፈላ ለፈጣሪ እኔ ቆይ ለምን? እሺ ለምን ኪራ ለምን? አሁን አንቺ ማለት ነው ጠራሹም አልጠራሹም መጣም አልመጣም የተፈጠረው ነገር ተፈጥሯል። አለቀ በቃ። ለምን ተፈጠረሽ? ለምን እንዴ? እኔ ሲሄድ ጠበቀሽ በቃ እግሬ መውጣት ይጠበቀሽ ነው። ይሄን ሁሉ ነገር የምታደርጊ ስለሄድሽ አይደለም። እሱ ፈለገኝ መጣ አለቀ። ሲፈልገኝ ደግሞ ተቀበልኩት። እምቢ ማለት ነበረብኝ። ጭራሽ የፈለገሽ እሱ ነው? አዎ ሁለታችንም ተፈላለግን መጣ ነው አይደለም? ቆይ እሱ ነው ደውሎ ፈልጎሽ እንደዚህ ጥሩ ጊዜ ያሳልፋችሁ? አዎ ምንም እርግጠኛ ነሽ? አዎ መጥቶ ጠይቂው ችግር የለውም ይምጣ። እኔ አሁንም ድረስ ውስጤ ምንም ሊቀበለው አልቻለም። እኔ እዚህ ጋር መጥቶ አዎ ይሄ ነገር አድርጌያለሁ እስካለ አይኔ ራሱ እኮ ማመን አቃተኝ። እንዴ ለምን? እሺ እንዴ ከሚነግርሽ ቃላቶችሽ ነው በቃ። ቃላቶቹ አሳመነሽ አለቀ። አንቺ ደግሞ አይተሽ ማመን አልፈለግሽም። ስለዚህ እሱ ይምጣና የሚለውን ነገር አዎ እኔ ከሷ አፍ ነው መስማት ፈልገው። እኔ አንቺ የምትይው ነገር ምንም ነገር መስማት አልፈልግም። አመንሽም አላመንሽም ሁሉም ነገር ተፈጥሯል። አለቀ በቃ። ይምጣ ይምጣ። እኔ ማደርገው ነው የማውቀው። መረጋጋት አቅቶኛል። አይመጣም እንዴ ደግሞ? ቆየው እኮ መጣ ዳሸቀኝ። ሁሉንም ነገር ነግሬያታለሁ። አንተ ደግሞ ጨምርላት። አስረዳሽ። ምን ትሰሪያለሽ? አንተ አስረዳኝ እንጂ ምን ትሰራለህ? ራሱ ከሷ ጋር አንቺ እኮ ነሽ ቆምሽ ጠብቅሽ ነው ነገር አሁንም ድረስ እየዋሸኸኝ ነው? አሁንም ድረስ እያታለልከኝ ነው? ምንድነው የማታልሽ? ቆይ በእናትሽ ራስህን እኮ ታውቃለህ። ማየት ማይጠብቅ ግን አሳይልኝ በእናትሽ። ምንድነው የምታስበው? አይንህን በጨው አጥበህ ይሄ ማን ነው? ይሄ እኔ ነኝ? ይሄ ማን ነው? ይሄ ማን ነው? እስቲ ልታስረዳኝ ትችላለህ? ይሄ ማን ነው? ማን ነው ይሄ? እግሬ ነበር ስጠብቅ ነበር እስከወጣልህ ነበር። እኔ እኮ እንደምጠላት ነበር። አዳምጠኝ። እኔ እኮ እንደምጠላት ነበር ማውቀው። ጊዜ እንዳሳለፍን ብዙ ነገር እንዳደረግን ከምንም በላይ በጣም እንደምጠላት ከኔ በላይ ስለምጠላት ነው እንደዚህ እየሳክላት የነበረው። እንደዚህ ቢያንስ እኮ ተናደው እየተጨቃጨቃችሁ ነበር። ምን ትሰጪኛለሽ? እሺ ንገረኝ። ስለዚህ እውነት ነው ማለት ነው አይደል? እውነት ነው። ተገናኝተሃል። እያየሽው እኮ ውሸት ነው አልሽ። ለዚህ ነበር ዋጋ የከፈልኩት? ለዚህ ነበር? እስኪ ንገረኝ ማማ። አንዴ ስሚ አምራ፣ አንዴ ስሚ በቃ። ይኸውልሽ ለምን እንዳገኘኋት ለምን እንደሆነ ይኸውልሽ፣ መጀመሪያ ስንገናኝ ስደውልልኝ ይቅርታ ልጠይቅ በድያለሁ፣ ብዙ ነገር አድርጌያለሁ። እንደውም ጭራሽ እሷ መስሏት የነበረው አንቺ እውነቱን ንገሪያት። እሷ መስሏት የነበረው እኔና አንቺ ተጣልተን አንቺ ጥለሽኝ እንደሄድሽ ነው መስሎኝ ነው። በቃ እንደዛ ነው ብላ ነው ከእሷ ጋር አጣላው። እኔ ላስታርቅ በቃ ይቅርታ፣ ህይወትን ልበጠብጥ አልፈልግም ከዚህ በኋላ። ልጄንም በሳምንት ወይ በ15 ቀን የተገናኘ ነው። አንቺ ምንድነው አይደለም ሲጀመር እሷ እኮ ያለችኝ እሱ ነው ደውሎልኝ የተገናኘ ነው ያለችኝ። አዎ አንተ እኔ እንደዚህ አልጠበቀም ነበር። ዛሬን አያሳድረኝ ነው የምልሽ። ዛሬን አያሳድረኝ ማም። እኔ እሺ ከአይኔ የተደረገ እሺ እዚህ ጋር እኮ እየሳከኑ ቢያንስ እኮ እየተንገርሽ ስሚኝ። ምን አስፈለገ? እሺ ያን ሰው ይቅርታ በሳለፍነው ነገር ንገራት። ከህይወት ከኔ ምን አለሽ? ባሌ ስለሆንክ ነው። እኔ ፊት ባሌ በጣም ምን ብለህ ነበረ ያኔ? ኦኬ ባልና ሚስቶች። እሺ ብራቮ። ምን ላድርግላችሁ? ቆሜ ልዳራችሁ? አንተ ራሱ ነው እኮ የፈለከኝ። አብረን ሆነን ያሳለፍን አለቀ። ያምሻል። ምንም ስለዚህ ያደረኩልን ነው። ቆይ
አሁን ልቀቀው። አሁን አታስመስል። ልቀቀው። አንተ ያደረከውን ለምን ትክዳለህ? እሷ ፊት ልቀቀው። አሁን አታስመስል። ስለዚህ አንድ ቀን ብቻ አይደለም የተገናኙት። አንድ ቀን ብቻ ይሄ እኮ ቪዲዮ ስለተያዘ ነው። እሷ ነው የምታምኛት? እሺ እዚህ ጋር ቆይ ያው ዛሬ ለምንድን ነው የሳከው? ይኸውልሽ የተገናኘ ነው ሰላማዊ ወሬ እያወራ ነበረ። ይሄ ቪዲዮ የተቀረጸ እንደሆነም አላወቅኩም። ይኸውልሽ መጣ። እሺ ተቀረጸ። ቆይ ምን ልታስረዳኝ የምትችለው ነገር ለምንድን ነው እየሳከ የነበረው? እሷ ጋር ስትገናኝ አንድ ቀን ስቀህ አታውቅም። እኔ ፊት ሁሌ እንደተጨቃጨቅን ያለው እማ ያወራነውን ነገር ልንገርሽ መጀመሪያ። ስሚኝ ማማ። እሺ ምንድን ነው ያወራችሁት? ስሚኝ በእናትሽ። ስለ ድሮ ፍቅራችሁ ስለነበራችሁ ጊዜ ንገረኝ። አንድ ጊዜ አታምጪ። እሺ ምን ላዳም? አንድ ጊዜ አታምጪ። ለምንድን ነው የተሳሳተው? ምንድን ነው ያያችሁና? እኔ ጋር ያለህ እንኳን እንደዚህ ደስተኛ አልነበርክም እኮ። እንደዚህ እኮ አትስቅም። እስኪ ንገረኝ። እሺ ለምንድን ነው የሳሳተው? እሺ ማማ ትሰሚኛለሽ? ታምኛለሽ? መጀመሪያ እኔም አምንህ ነበር አምኜህ ነበር። አሁን ላስረዳሽ። እሺ የተፈጠረውን ነገር ላስረዳሽ። ምንድን ነው የተፈጠረው? እስኪ ንገረኝ ማማ። ልጄ በቃ ከዚህ በኋላ አልበጠብጥህም ብላ ጠራችኝ። ከዛ በኋላ ልጄን ከዚህ በኋላ በሳምንት ነው በ15 ቀን ወይ በሳምንት አንዴ ነው ማየው። ከዚህ በኋላ በቃ ምንም አልፈልግም። ከእናንተ ህይወት እወጣለሁ። ስሚኝ በእናትሽ በቃ ስሚኝ። የነበረው ለምን መሰለሽ? አንቺ እኔና አንቺ ተጣልታ ጥላ ሄደች አይደል እያለች ነበር። ከዛ እኔ ደግሞ ጥላኝ አልሄደችም እያልኩ ስቅባት የነበረውማ። እኔ ነው የምታሚው እሷ ነው የምታሚው? ንገሪኝ። እሺ ለምን ደበቀኝ? እንዳገኘሃት ለምን ደበቀኝ? ለኔ እንደዚህ ብያት ነበር። እሺ ከልብ ቢሆን ኖሮ መጀመሪያም እንደዚህ ተገናኝተን ነበረ ብትለኝ እኔ ምን እልሃለሁ? ላገኛት ነው ብትለኝ ከዚህ በፊት እኮ ምንም ነገር ደብቀኝ አታውቅም አይደል? ይቅርታ። እሺ መደበቅ ጥፋት ነው። ይቅርታ። ግን እኔ ምንም ደበካት ምንም የተፈጠረ ነገር ከዚህ በላይ እመኚ ምን እኔ አልችልም። ማናችሁን ማመን አሁን ላይ እኔ ማን እንዳለብኝ አላውቅም። ማናችሁን ማመን አልችልም። እኔ አሁን ላይ እኔ እንደዚህ ታደርግብኛለህ ብዬ አንድ ቀን አስቤ አላውቅም። አንድ ቀን እሷን አንተ አስቤ አላውቅም። በቃ የተፈጠረ ነገር የለም ትላለህ እንዴ? ምንም አትዋሽ። ምንም አትዋሽ። እሺ በጣም ነው ማዝነው። በጣም እኔ በህይወቴ አንተንና ልጄን ነው የምፈልገው። በቃ አለቀ። እንደ ዛሬ ልቤ ተሰብሯል። እኔም ልጄም ጀመር ያረከው ነገር እያወቅሽ ይኸውልሽ አምራ፣ አሁን ከልብ ውስጥ ታምኛለሽ አታምኚ? እሺ እኔ ምን ልበል? ግራ ገባኝ እኮ። እኔ እኮ በቃ አምናለሁ ግን ግራ ገባኝ። እሺ ማን ማለት እኔ እኮ ላጥፍ እኮ አልፈልግም። ለዚህ እኮ ነው እንደዚህ ሆነው። ለምን ልትረዳኝ አትሞክርም? እሺ ይቅርታ። በቃ ማግኘት አልነበረብኝ። እኔ ጭንቅላቷን እያወኩ ነው ራሱ የኔ ጥፋት ነው። ይኸውልሽ ሐሳቧ ራሱ ማለት ነው። ይቅርታ አድርግልኝና እኔ አሁን ማንም ማመን እንዳለብኝ ምን ማድረግ እንዳለብኝ ጭንቅላቴ ማሰብ አቁሟል። ታቲጂ አይ ጭንቅላቴ ማንንም ምንም ነገር መስማት አልፈልግም። ይኸውልሽ አምራ፣ ይኸውልሽ ለራሴ ጊዜ ፈልጋለሁ። መቼም ቢሆን ችግር የለውም። የፈለግሽውን ጊዜ እሰጥሻለሁ። እኔ ጥፋት አጥፍቻለሁ። ልክ ነሽ። እኔ ሲጀመር የኔ ጥፋት ነው ሁሉም ነገር። በቃ እኔ ማግኘት አልነበረብኝም። በቃ ይቅርታ አምራ፣ ይቅርታ በጣም ይቅርታ። ይቅርታውን እረፍና ለራሴ ጊዜ ስጠኝና ላስብበት። እሰጥሻለሁ። የፈለግሽውን ተይ፣ አትሂጂ። ቆይ አንቺ ምንድነው ፍላጎትሽ? ሁሉንም ነገር አውቄ ነው ያደረኩት። አንተና ልጄን ለመውሰድ ምን ማለት ነው? እና ልጄን ለመውሰድ ከእሷ ጋር ካልተለያየ የኔ ልትሆን አትችልም። አንተም ልጄ እኮ ሆነ ብለሽ በ15 ቀንና በወር እየመጣው ልጄን ማየው ምንድነው አላማሽ? ቆይ እኔ ስደሰት ከእሷ ላይ አይቼ አንተና ልጄን መውሰድ ነው ጭራሽ እኔን? ይኸውልሽ እኔ የአንቺ መቼም ቢሆን መቼም ዘላለምሽን ብታስብ አይደለም በእውንሽ በህልምሽ መቼም እኔን አታገኝም። መቼም እኔና ልጄ የአምራና የአምራ ብቻ ነን። መቼም ያንቺ አንሆንም። መቼም አንሆንም።